ዱንያ ከነስፋቷ የጠበበችብህ ሲመስልህ፣ ሁሉም ሲርቅህ፣ ሁሉም ሲሸሽህ፣ ብቸኝነት ሲሰማህ፣ ማንም እንደሌለ ስታስብ አላህ ተባረከ ወተዓላ ቅርብህ እንደሆነ እወቅ። ወነሕኑ አቅረቡ ኢለይህ ሚን ሐብሊል ወሪድ። እኛ እኮ ለሱ ቅርብ ነን ይላል አላህ ተባረከ ወተዓላ። አዎ ወዳጅ፣ አላህ ተባረከ ወተዓላ ለእኛ ከማንም በላይ ቅርብ ነው። ሳንናገር ይረዳናል፣ የውስጣችንን ይመለከታል። አንዳንዴ መናገር ማውጣት የምንፈልጋቸው ስሜቶች ውስጣችን የቋጠርናቸው ብዙ መናገር የምንፈልጋቸው ነገሮች አሉ። ግና ማንም አይሰማንም፣ ማንም አይቀርበንም፣ ማንም አይጠጋንም። አላህ ተባረከ ወተዓላ ግን ሁሌም ከኛ ጋር አለ፣ መቼም አይሰለቸንም። ወሁወ መዐኩም አይነማ ኩንቱም፣ እሱ አላህ ከእናንተ ጋር ነው የትም ብትሆኑ ይላል። ወዳጄ አላህ ካንተ ጋር ሆኖ እንዴት ትከፋለህ? እንዴት ብቸኝነትስ ይሰማሃል? እንዴትስ ትፈራለህ? አላህ ተባረከ ወተዓላ ጉዳዮችህን እንዴት አድርጎ እንደሚያስተናብርልህ ብታቅና ብትረዳ ኖሮ የደስታ እንባዎችን ታነባ ነበር። ወዳጄ ጉዳይህን በሙሉ ለአላህ ተባረከ ወተዓላ ስጠው። መናገር ስትፈልግ አላህን ተባረከ ወተዓላ አናግረው። አላህ ሳትናገር ይሰማሃል። የልብህን አላህ ያውቅልሃል። መፍትሄም አላህ ተባረከ ወተዓላ ይሰጣል። ፍርሃትህ በሙሉ ወደ እርጋታ ይቀየራል። ጉዳይህን ለአላህ ተባረከ ወተዓላ ስትሰጥና ወደ እሱ ስታስጠጋ። ወዳጄ አደራህን ብቸኝነት እንዳይሰማህ። ሁሌም አላህ አብሮህ አለ። አላህ ካንተ ጋር አለ። አላህ ያስደስታችሁ።